ተገቢ ነው። እንባ ካልወጣ በነገራችን ላይ የሐዘን ስሜትና የሳቅ ስሜት እኩል ናቸው። የደስታ ስሜትና የሐዘን ስሜት አይደል? አሁን ለምሳሌ አንድ ሰው በጣም እየሳቀ ከሄደ ምን ያደርጋል? ፌንት ያደርጋል። አንድ ሰው በጣም እያለቀሰ ሲሄድ ምን ያደርጋል? ፌንት ያደርጋል። እኩል ናቸው ውስጣቸው የተሰማው ስሜት እንጂ። በጣም የሚያለቅስ ሰው እንባ ይወጣል። በጣም የሚስቅ ሰው ምን ይወጣል? እንባ ይወጣል። ውስጣቸው የተሰማው ግን አንድ ነው አይደለም። እኩል ናቸው። እኛ ላይ የሚከሰቱ ነገሮች እኩል ናቸው። እባካችሁ ለቅሶ ቤት አታስቡ። ዘምሩ፣ ማራናታ በሉ፣ በጌታ በሉ። አጠገብ ያለ ሰው ተናገሩ። ጌታ ይወዳል። ሰማይ አዲስ ቤት አለ። ኢየሱስ ያዘጋጀው ቤት አለ። ና ጌታ ይወዳል ብላችሁ ሲበሉ አሁን በኋላ ማልቀስ ላይ ትርጉም የለውም። አሁን መናገሩ ላይ እንጂ ተናገሩ። አጠቃላይ ጌታ ይወዳል በሉ። ኢየሱስ ጌታ ነው። ሃሌሉያ ሃሌሉያ። እና ቤት እንደተዘጋጀ ሐዘን የሌለበት አሁን ከእንግዲህ ወዲህ ምን አይሆንም ይባላል አለ። እሱ በምድር ላይ አይሰራም። ከእንግዲህ ወዲህ ይሆናል። የትኛውም ኮንፈረንስ አውጣ፣ የትኛውም ጋር ለጥፍ፣ ከእንግዲህ ወዲህ መከራ ይሆናል። አይሆንም እንዴ? ይሆናል። ያ ቃል የተጠቀሰው ለማን ነው? ለሰማይ ቤት ነው። ምድር ላይ ከአንዱ ወደ አንዱ ትሻገራለህ እንጂ የሚያበቃ ነገር የለም። ዛሬ ብታለቅስ ነገ ተቀይሮ ይመጣል። እንደገና ታለቅሳለህ። አበሻ ብትሆን ፈረንጅ ብትሆን ማልቀስ አጠያየር ነው። የተለያዩ ሴት ወንድ እንደዛ በጎናና ልጅ በቀጭን እንደዛ ሊሆን ይችላል እንጂ ከችግር ወደ ችግር ነው። ምድር ላይ ወደ ክርስቶስ እናድጋለን። እኛ በክርስቶስ ያለን ከዛ ውጪ እንደዛ አይባልም። ምድር ላይ የሚያበቃ ነገር የለም። መከራ ያለ ነው። በምድር ሳላችሁ መከራ አለባችሁ። በክርስቶስ ከሆናችሁ እንዳደረጋላችሁ ታሸንፋላችሁ። አሸንፈን እንሄዳለን። ሰማይ ቤት ነው። መከራ የሌለው ማልቀስ የሌለው እዛ ስለሆነ በኢየሱስ ስም መዘጋጀት ይሁንልን። ለቅሶ ቤት መዘመር ይሁንልን። ለቅሶ ቤት